የያህዌ ያሪስ የወንጌል ዓለም አቀፍ ቤተክርስቲያን ልባም ሴቶች በሚል መሪ ቃል ከመላው የኢትዮጵያ ክልል ከተውጣጡ ሴቶች ጋር የጸሎትና የአንድነት ጊዜ ተካሄደ። ባልደረባችን ቤተልሔም ደረጀ ተጨማሪ አላት። ሰላም ጤና ይስጥልኝ የተከበራችሁ ውድ የኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በጉዲና ቱምሳ ሁለንተናዊ የስልጠና ማዕከል በመገኘት ያህዌ ያሪስ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን ልባም የሴቶች መርሃ ግብር በተለያዩ ርዕሰ ጉዳዮች ላይ ለሀገር ለቤተክርስቲያን የሚጸልይበትን የአንድነትና የህብረት ጊዜ አዘጋጅቷል። ያንን መርሃ ግብር ለመታደም ኢቫንጀሊካል ቴሌቪዥን በመርሃ ግብሩ ላይ ተገኝቷል። እንደሚከተለው መረጃውን እናስቃኛችኋለን። ነሐሴ 3 ቀን 2017 ዓ.ም ያህዌ ያሪስ የወንጌል ዓለም አቀፍ ቤተክርስቲያን ልባም ሴቶች በሚል መሪ ቃል ከመላው የኢትዮጵያ ክልል ከተውጣጡ ሴቶች ጋር ስለ ሀገር፣ ስለ ቤተክርስቲያናት፣ ስለ አገልጋዮች እንዲሁም ለባለስልጣናት ጸሎት የተደረገ ሲሆን በተለያዩ ጉዳዮች ላይ የአንድነትና የጸሎት ጊዜ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጉዲና ቱምሳ ሁለንተናዊ ማሰልጠኛ ማዕከል ተካሂዷል። ያህዌ ያሪስ የወንጌል ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነቢይት አስቴር የእንኳን ደህና መጣችሁ መልእክት አስተላልፈው ይህ በቤተክርስቲያኒቱ የመጀመሪያ ፕሮግራም መሆኑን አንስተው ልባም ሴት በቤተሰብ በቤተክርስቲያን በሀገር የተዋጀውን ክፉ አዋጅ የምትሽር መሆኗን አንስተዋል። ልባም ሴቶች ለሀገር ጉዳይ በተለይም ለሰላም አጥብቀው እንዲጸልዩ መልእክታቸውንም አስተላልፈዋል። በዚህ መርሃ ግብር ላይ ዘማሪት መክሊት ማሞ በዝማሬ ያገለገለች ሲሆን የእግዚአብሔርን ቃል ነቢይት መሳይ ታደሰ አካፍለዋል። ያህዌ ያሪስ የወንጌል ዓለም አቀፍ ቤተክርስቲያን ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስልና ከሌሎች ባለድርሻ አካላት ጋር በመተባበር በኢትዮጵያና ከኢትዮጵያ ውጭ ቤተክርስቲያንን በመትከል ወንጌልን ለሰው ልጆች ሁሉ እያደረሰች የምትገኝ የሃይማኖት ተቋም መሆኑ በመርሃ ግብሩ ላይ ተገልጿል። የጌታ ስም የተባረከ ይሁን። ስሜ አስቴር ጫላ ባላለው ዛሬ በጉዲና ቱምሳ ለተደረገ ፕሮግራም በጣም እጅግ ደስ ብሎኛል። አዘጋጁ ያህዌ ያሪስ የወንጌል ዓለም አቀፍ እኔ መመራት ቤተክርስቲያን ናት። እግዚአብሔር ብዙ መልእክቶች ለሀገር እንድንጸልይና ስለ ምድራችን እንደዚሁም ስለ መሪዎች፣ ስለ ሀገር መሪዎች፣ ስለ ቤተክርስቲያን ዛሬ እንደ ሀገር ብቻ ሳይሆን እንደ አፍሪካ የሚጸለየው ብርቱ ጸሎት ነው። እነዚህ ሁሉ እናቶች ከክፍለ ሀገር ከሩቅ ተጉዞ ትላንትናም ዛሬም ጠዋት ማለዳም ለይቱ ሁሉ ሲሄዱ አድሮ የገቡ ናቸው። ስንናፍቅ የነበረው በጣም ድንቅ ቀን ነው የዛሬ ቀን። በጣም ደስ ብሎኛል። ያው እስከ ከጠዋት ጀምሮም ደግሞ እስካሁን ስለ ሀገር እየተጸለየ ነው። መልካም ቃል እየሰማን ነው። እግዚአብሔርም ደግሞ በእናንተ ሞት ከለክላለሁ ብሎናል። እኛም በጣም ደስ ብሎናል። እግዚአብሔር ምድራችንን ሀገራችንን ኢትዮጵያን ይባርካታል። መሪዎቹን ከዚህ በላይ አሁን ከሚመሩት በላይ እግዚአብሔር ጸጋ እንደሚጨምርላቸው እናምናለን። ወደኛ የመጣውን መልእክት ደግሞ ያው በእግዚአብሔር ፊት ማሳየት ስላለብን በዚህ ነው የተሰበሰብነው። እንደዚህም ደግሞ የኤልሻዳይ ማነው የኢቫንጀሊካል ቴሌቪዥን ድጋፍ ሊያደርግልን በዚህ ስለተገኘ በጣም በልብ እናመሰግናለን። እግዚአብሔር ስራችሁን፣ ህይወታችሁን፣ ዘመናችሁን ሁሉ ይባርክላለሁ። ተባረኩ። ሻሎም። እሺ፣ ዘማሪ መክሊት ነኝ። ዛሬ ልባም ሴቶች በሚል የተዘጋጀው ፕሮግራም በጣም ጥሩ ነበረ። ብዙ ነገር ይዘንበት የወጣ ነው እና እንደ ኢትዮጵያ ቤተክርስቲያን ደግሞ ይሄ ነገር ሊበረታታና ሊቀጥል ይገባል። እዛ ውስጥ ትውልድ አለ ብዬ አስባለሁና በጣም መልካም ጊዜ ነበረ። እግዚአብሔር ይመስገን። እሺ፣ እግዚአብሔር ሴት ነቢይ አስቴርን እግዚአብሔር አምላክ ይባርክሽ። ያው ብዙ እናቶች ነበሩ፣ ብዙ ባለራዕዮች ነበሩና እንዳልኩሽ እዛ ውስጥ ብዙ ትውልድ ነው ያለውና ለትውልድ ለሀገር የሚጸልዩ ስለዚህ በጣም ትልቅና ቁም ነገር ያለው የሚበረታታ ነገር ነው ይዘሽ ወደኛ የመጣሽ። እግዚአብሔር ዘመንሽን ይባርክ። ቴንኪዩ። እሺ፣ የመጣሁት ቤቴ ጸሎት ቤት ወንጌል አማኞች ዓለም አቀፍ ቤተክርስቲያን ከሚባል ቤተክርስቲያን ነው። የዛ ቤተክርስቲያን ባላደራ ነኝ። ስሜ ፓስተር ተዋልተ ንጉስ ይባላለሁ። ልባም ሴቶች ማለት በቃ በሁሉም አቅጣጫ የማይሸነፉ ነገሮችን ሁሉ ጥሰው የሚሄዱ ልባም የሆኑ ሰዎች ሴቶች ማለት ነው እና እነዛ ሰዎች በቃ ትኩረታቸው ቻሌንጆች ላይ ሳይሆን ድል ላይ ጊዜያዊ የሆነ መከራ ጊዜያዊ የሆነ ነገር እንደሚቀየርና እንደሚለወጥ አምነው ምንም የማይቆሙ ልባምስ ሆነው የሚሄዱ ልጆቻቸውን ቤተሰቦቻቸውን እያንዳንዱን ነገር
በደንብ የሚያገለግሉና በዛ የሚሄዱ ሰዎች ሴቶች ነው ብዬ አስባለሁ። ነሐሴ 3 ቀን 2017 ዓ.ም በጉዲና ሁለንተናዊ የስልጠና ማዕከል በመገኘት እንግዲህ ያዌ ያሪስ ዓለም አቀፍ የወንጌል አገልግሎት ያዘጋጀው መርሃ ግብር እንደዚህ ታድመናል። በዚህ መርሃ ግብር ላይ ከተለያዩ አብያተ ክርስቲያናት የተውጣጡ የሴት አገልጋዮች እንዲሁም ደግሞ ምዕመናን የታደሙበት ፕሮግራም ነበረ። በዚህ ፕሮግራም እንግዲህ ለሀገር፣ ለቤተ ክርስቲያን እንዲሁም ለቤተሰብ፣ ለባለስልጣናትና ለሀገር መሪዎች የተጸለየበት መርሃ ግብር መሆኑን እንግዲህ በመርሃ ግብሩ ላይ ታድመን ነበረ። ከመረጃዎቹ ጋር ቤተልሔም ደረጃ አብሬያችሁ ከቦታው ቆይቻለሁ።